በጠዋት ምን እንዳጋጠመኝ ከቤት ስወጣ ሰፈራችን ምንም አይነት ትራንስፖርት አልነበረም። ትንሽ ወክ ለማድረግ ሞከርኩና ከዛ የሆነ የቤት መኪና ቆመልኝ እና የልብስ ምናምን ነገር አለ። ከዛ እኔም ያው ትራንስፖርት ስለሌለ ከማረፍድ ብዬ እዛ መኪና ውስጥ እንደመግባት ስገባ የት ልትሄጂ ምናምን ነገር ሲለኝ ነገርኩትና እሺ ብሎኝ እየሄደ ሳለ ታምሪያለሽ ምናምን አለ ሹፌሩ። ኦኬ ቴንኪው ምናምን ነገር አትይም እንዲህ አለኝ። ከዛ ወይ አልሰማሁትም እኮ ቴንኪው አልኩት። ከዛ ወዲያው እኔ በምሄድበት አቅጣጫ ትቶ በሌላ አቅጣጫ መሄድ ጀመረ። ከዛ ይቅርታ እኔ በዚህ በኩል ነው የምሄደው ምናምን ነገር ስለው ነው እንዴ እሺ በቃ ብሎ በቃ እሺ ባደርሰሽ ደስ ይለኝ ነበረ ለምን ከኛ ጋር አትይም ምናምን ማለት ጀመረ ማለት ነው። ይቅርታ ስላለብኝ ምናምን አልኩኝና ወዲያው በሩን ክፈትላት ምናምን አለ። የተቀመጥኩት ከኋላ ነበር የተቀመጥኩት ከኋላ ያለውን ሂድ ክፈትላት ምናምን መስታወቱን ዝቅ አድርግላት አለው ማለት ነው። ከዛ ወዲያው ዝቅ ሊያደርግልኝ ላይ እንደ መጋደም ጫን እንደማለት ነገር እና እኔ አላስተዋልኩትም። ወዲያው የመኪናውን መስታወት ዝቅ ማድረግ ጀመረ። በአንድ እጁ ዚፑን እየከፈተ ነው። ከዛ ልክ ዚፑን ከፈተ ሲያደርግ የዚፓ ድምፅ አለ አይደል ሰውነቴን ተሰማኝ። ድምጿንም ሰማሁት። ወዲያውኑ ስልኬ በቃ ቦርሳዬን እቅፍ ያደረኩት ማለት ነው። ከዛ እነሱም እንደነቃው ገባቸው። ወዲያው በሩን ከፈተና ወረድኩኝ እላቸዋለሁ። እና እባካችሁ ወይ ሌባ ምሰሉ፣ እውነት ሌባ በሚመስሉ ደስ ይለኛል። እኛ በጣም ግራ እየገባን ነው የትኛው ሌባ እንደሆነ የትኛው ጥሩ ሰው እንደሆነ ምናምን ልናውቅ አልቻልንም። እና እባካችሁ ሴቶች ደግሞ በጣም ተጠንቀቁ። አሁን ላይ ለከፋ ቀርቷል፣ ስራ ሆኗል። ስለዚህ እባካችሁ ጠንቀቁ።